አረብ ሀገር ኦማን 7 ዓመት አንድ ቤት ውስጥ ሰርቻለሁ። በዚህ መሃል 2 ጊዜ ወደ ኢትዮጵያ ለቤተሰብ ዚያራ ሄጄ ተመልሻለሁ። የሆነ ቀን የሆነች ኢትዮጵያዊት ጋር መዝናኛ ቦታ ተገናኘን፣ ተዋወቅን፣ ጓደኛ ሆንን። የምንሰራው አንድ አካባቢ ስለነበረ እኔ ጋር የሌለ እሷ ጋር ያለ ነገር ካለ ሄጄ አመጣለሁ፣ እሷም እንደዛው። ሌላ ጓደኛዬ ጋር ቅርአት መቅራት እንዳለብን ተመካከርንና ቅርአት እየቀራሁኝ እያለ መዝናኛ ቦታ የተዋወቅኳት ጓደኛዬ ደወለችና ምን ሆነሽ ነው ከዋትስአፕ የራቅሽው? ለምን ጠፋሽ አለችኝ። ቅርአት እየቀራሁ ነው፣ ለቅርአት ጊዜ ልስጥ ብዬ ነው አልኳት። በጣም ፈልግሻለሁ፣ በአላህ ዋትስአፕሽን ክፈቺውም አለችኝ። ምን ሆነሽ ነው ስላት ክፈቺው በአላህ አለችኝ። የቅርአቷን ጓደኛዬን አማከርኳት። ክፈቺውና ያለውን ነገር እይ አለችኝ። ስከፍተው የወንድ ፎቶ አገኘሁ። ምንድነው አልኳት። ለዚህ ልጅ ፎቶሽን ልኬልሽ ስለወደደሽ እንድትጋቡ ፈልጋለሁ አለችኝ። አንቺ ልታመልጩ የማትገቢና ሊያጣሽ አይገባም፣ ወንድሙን በደንብ አውቀዋለሁ፣ ጥሩ ሰዎች ናቸው አለችኝ። የኔና የልጁ ሀገር በጣም የተራራቀ ነው፣ የአንድ አካባቢ ሰዎች አይደለንም። አይሆንም ባክሽ፣ እኔ በስደት ሆኜ ትዳር አልፈልግም፣ ቅርአት ልቅራበት ብላት እምቢ አይሆንም በማለት መጋባት አለባችሁ ብላ በጣም ተጫነችኝ። የቅርአቷን ጓደኛዬን አማከርኳት። ሞክሪው አላህ ላንቺ ካለው አለችኝ። ልጁ ጋር አወራን፣ ለኒካህ ጋበዘኝ። ስለ ልጁ ያለውን ሁኔታ ሁሉ ከጓደኛዬ ነው የምጠይቃት። እናም ቁርአን ቀርቷል ወይ ስላት አዎ ቀርቷል ብላኛለች። ከዚያም ለኒካህ ነይና ተመልሰሽ ትሄጃለሽ፣ ያለ ኒካህ ማውራት አንችልም አለኝ። ልክ ዲን እንዳለው ሰው ኢትዮጵያ ሄድኩኝ። ኒካህ አደረግን፣ ቤተሰብ አስተዋወቅን። እረፍቴ ለ1 ወር ስለነበረ ወደ አረብ ሀገር ተመለስኩ። ስራዬን መስራት ቀጠልኩ። 1 ዓመት ከ7 ወር እስከሚሆነኝ እየሰራሁ ለሱ ነበር የምልከው። እኔ ህይወታችንን አሻሽለን ቶሎ ወደ ሀገር መመለስ ነው አላማዬ። ቦታ የመንግስት ተመራ አልኩትና በኔ ብር ቦታ ተመራን። በወቅቱ እሱ የሚሰራው ስራ በጣም አነስተኛ ብር ስለነበረ ምሳ እንኳ ሳይበላ የሚውልበት ቀን አለው። እናም ብረታ ብረት መስኮት ምናምን የመስራት ሙያ ስላለው በግልህ ለምን አሰራም አልኩት። ብር የለኝም፣ ብዙ ብር ያስፈልጋል፣ ማሽኑና አንዳንድ እቃዎችን ለማሟላት አለኝ። ከዚያም ሁሉንም አሟላሁለትና በግሉ መስራት ጀመረ። ጥሩ ይሰራ ጀመር። እኔም ስራዬን እየሰራሁ የተሰጠንን ቦታ ብር ከፈልኩኝ። በ10 ምናምን ሺህ የሚቆጠር ነው የተቀበለው። እሱ ግን ዋሽቶ 32,000 ብር ነው ያለኝ። ዞሮ ከፈልኩኝ 32,000ንም። ቦታው ተሰጠን። ቤት መስራት ቶሎ ጀመርን። እሱም እየሰራ ያግዛል፣ እኔም እየሰራሁ እልካለሁ። ቤታችን ተሰራ። ቤተሰቦቼ በኢኮኖሚ ይቸገራሉ። ኒካህ ሳላደርግ በፊት እረዳቸው ነበር። እሱን ካገባሁ በኋላ ግን ደሞዜን መቆጣጠር ጀመረ። በወር ቶሎ ላኪ፣ ለቤቱ ይሄ ጎሏል እያለ ሳይኖረኝ ራሱ ከጓደኞች የተበድሬ 2,000 3,000 እልክለታለሁ። የራሴ ብር ነው የሚመስለው። ወሩ ደርሶ የተበደርኩትን ብር ስከፍል ለምን አላክሽም እያለ ይጣለኝ ጀመር። ተበድሬ ነው የላኩት፣ ደሞዜ እንደዛ አይደለም ስለው በጣም ይጣላኛል። ደሞዜን በጣም መቆጣጠር ጀመረ። 1200 ነው ደሞዜ። 1000ን ለሱ እየላኩ 200ን ለቤተሰቦች ያደርጋለሁ። አባቴ ማየት የተሳነው ነው። እናቴም በጣም ደካማ ናት። ወንድም የለኝም። ሴቶች ነን። እህቶቼ ባለትዳሮች ናቸው። ብዙም ወላጆቼን አይረዱም። ሁሉንም ችዬ እያመመኝ ደም እየተፋውኝ እንደምንም ያንን ቤት ሰራሁ፣ ጨረስኩት። እሱ ግን በጣም እየተጨቃጨቀኝ ነው። ሳንጋባ በፊት ያስቀመጥኩ ብር ያለ ይመስለዋል። እናም እንግዲህ ልምጣ፣ ቤቱ ካለቀ ከኪራይ ቤት ከወጣን ውሃ ጠጥተንም ቢሆን እናድራለን፣ እየደከመኝ ነው ስለው በጣም አኮረፈኝ። ይጨቃጨቀኝ፣ ስልክ ይዘጋብኝ ጀመር። እኔም ምንም ቢሆን መሄድ አለብኝ ብዬ ወስኜ 10 ልሄድ ብያት ያለሱ ፈቃድ ኢትዮጵያ ሄድኩኝ። አዲስ አበባ ሲቀበለኝ ለምን መጣች ነበር ያለኝ። እኔ ልጅ መውለድ እፈልጋለሁ፣ ስደት ላይ ብዙ ቆየሁኝ፣ ደክሞኛል፣ 7 ዓመት ቆየሁኝ አልኩት። እና 7 ዓመት ብትቆይ ለኔ ምን አድርገሽልኛል? ለሰራሽለት ሰው ሄደሽ ጠይቂ አለኝ። እኔ ቤተሰቦችን የረዳሁት ሌላ የረዳሁት የለኝም፣ ከነሱ የሚበልጥብኝ ደግሞ የለም። ደግሞ ቤታችንን ሰርተናል ስለው ቤቱ ሳያልቅ ለምን መጣሽ አለኝ። እኔ ያሰብኩት እንደዛ አይደለም አለኝ። እኔ ልጅ መውለድ እፈልጋለሁ፣ ለምን እንደዚህ ትላለህ? ቤታችን አልቋል አልኩት። እኔ ልንገርሽ አላማዬን፣ መኪና ገዝቼ ቪላ ቤት ሰርቼ ከተማ ውስጥ ያንዴ ነው መውለድ የምፈልገው። ብታምንም ባታምንም እኔ ዛሬ ምንም ልጅ የመውለድ አላማ የለኝም አለኝ። ቤታችንስ የሰራ ነው ስለው መች አለቀና ገና ሰርቪሱ መች አለቀ አለኝ።
ስገባ ግን ሁሉም ነገር ያለቀ ቤት ነበር ያገኘሁት። ያው ብሬን በሙሉ ለቤቱ ጨርሼ ስለነበረ ትንሽ ብር ነው ያለችኝ እጄ ላይ። ያችኑም ወሰደብኝ። ቤተሰቦቼ ጋር ሲሄድ 2000 ብር ብቻ ሰጠኝ። አልበቃኝ ብላ በጣም ተቸገርኩ። አመት ተቀመጥኩ። አመት ሙሉ ውጭ ሂጂ እያለ ነበር የሚጨቀጭቀኝ። መቆጣጠሪያ ተጠቀሚ ልጅ እንዳትወልጂ ይለኛል። አንቺ እኮ ገና ልጅ ነሽ፣ አረብ ሀገር ሄደሽ ብዙ መስራት አለብሽ ይለኛል። በጣም ይረብሸኛል። ላይጠጣ ላይቅም እያመሸ ይመጣል፣ ይረብሸኛል። በድኑ በጣም የወረደ ነው። ሶላት ራሱ የማይሰግድበት ሁኔታ አለ። እኔ ደግሞ በጣም ዝቅ ብዬ ነበር የምንከባከበው። እሱ እንዲስተካከል ሌሊት ተነስቼ ዱዓ አደርጋለሁ። ሁሌ ሌሊት እየተነሳው አለቅሳለሁ። ውሃ ሙቄ ሶላት እንዲሰግድ ሳቀርብለት ይመታኛል፣ ያሰቃየኛል። እኔ ግን ይስተካከላል እያልኩ በሶብር ጠበቅኩት። በጣም ነበር የምወደው። እሱ ግን በጣም ይረግጠኛል። በፊት ኒቃብ አለብስም ነበር። ኢትዮጵያ ስሄድ ኒቃቢስት ሆኜ ሄድኩኝ። ኒቃቢስት ከሆንኩኝ በኋላ በጣም ነው የተቀየረው። ከአጅነቢይ ጋር እንዲጋፋ እንዲቀላቀል ያደርገኛል። ጓደኞቹ እየመጡ ዋሃብያ እያሉ ይሰርቡኛል። እሱ በእኔ ኒቃብ በጣም ያፍርብኛል። ሳልሸፈን በፊት መንገዱን ሁሉ እጄን ይዞኝ ነበር የሚሄደው። ከተሸፈንኩ በኋላ ግን አብሮኝ መሄድ ራሱ ያፍራል፣ አይፈልግም። አጋጣሚ አብረን ከሆን አንቺ ሂጂ ወይም እኔ ልሄድ ይለኛል። እኔ ጋር መሄድ በጣም ያፍራል። መንገድ ላይ ካገኘሁት ቆም ብሎ ማዋራት አይፈልግም። ከዚያ በኋላ በጣም እያመሸ መምጣት ጀመረ። ሽማግሌ አምጥቼ ፍታኝ ስለው አልፈታም አለ። ቤተሰቦቼ ደካሞች ናቸው። ሀገሩ ሩቅ ከመሆኑ የተነሳ የተሰራውን ቤት እንኳን መጥተው ማየት አልቻሉም። ጠንካራ ወገን ከጎኔ የሚቆም የለኝም። እሱም እያመሸ እስከ ሌሊቱ 7 ሰዓት 8 ሰዓት እየቆየ የፈለገውን በልቶ ይመጣ ጀመር። እኔ የሆነ ነገር እንኳን ቢያምረኝ ቤት ውስጥ ምንም አላገኝም። እንደዛም ሆኖ እራት ሳልበላ እስከሚመጣ ድረስ ጠብቄ እንብላ ስለው ትቶኝ ጥቅልል ብሎ ይተኛል። እኔ ልብላ አልብላ፣ ይራበኝ አይራበኝ ለሱ ምንም ግድ አይሰጠውም። ሲወጣ ራሱ ቁርስ ቢ ምሳ ቢ ምንም ነገር የለም። መጨረሻ ላይ ውጭ ካልሄድች ብሎ መቆሚያ መቀመጫ አሳጣኝ። ትዕግስቴን አሳጣኝ። ፓስፖርት የቀረብኝ ስለው ይመታኛል፣ ያሰቃየኛል። እኔም ሲበዛብኝ ከዚህ ጉድ ለመላቀቅ ብዬ የቤቱን ካርታ በአንድ እናርግና እንሄድ ስለው አላደርግም፣ የቤቱን ካርታ በአንድ ላይ አላረግም ብሎ እምቢኝ አለኝ። በጣም ስጨናነቅ ከዚህ ሁኜ ነፍሴን ከማጣ ብዬ ወደ ዱባይ ለመሄድ ወሰንኩኝ። ቦሌ ስደርስ መሄድ አትችይም፣ 1 ዓመት ስለቆየሽ መሄድ አትችይም አሉኝ። ባልተቤቴ እስከሚሳካልሽ ድረስ ደላላ ጋር ሁኝ አለኝ። እንዴት አጅነቢይ ጋር ሆናለሁ? እንዴት አጅነቢይ ጋር እኖራለሁኝ ስለው አልሰማሽም አለኝ። እስከሚሳካልሽ ደላላሽ ጋር ክረሚ፣ እኔ ስራለኝ ብሎኝ አዲስ አበባ የማላውቀው ቦታ ላይ ጥሎኝ ሄደ። ይመለሳል ብዬ ለ1 ሰዓት ያክል ቁጭ ብዬ ጠበቅኩት። እሱ ግን አልተመለሰም። እርቦኛል፣ ምግብ ግዛልኝ እንኳን ስለው አፈር ብዬ ብሎ ሰድቦኝ ምንም አልቀመስኩም። 50 ብር ናት ያለችኝ። ሲጨንቀኝ ደላላዬ ጋር ደወልኩ። ባለቤቴም ሀገሩ ገባ። እኔ ባለችኝ 50 ብር 15 ብር ምግብ ገዛሁ። 15 ብር ደግሞ ወደ ደላላዬ ለመሄድ የትራንስፖርት ከፈልኩኝ። እጄ ባዶ ሆነ። ብር የሚባል ነገር አጣሁ። አልሐምዱሊላህ ደላላዬ ሚስትም አለችው። የሆነውን ነገር ሁሉ ስነግራቸው እንደ ወንድም እንደ እህት በጥሩ ሁኔታ ተቀበሉኝ። ደላላዬ ያለበት ሰፈር በጣም የዱርዬ የሌባ ሰፈር ነው። ስልኬን ሰረቁኝ። ብዙ ተሰቃየሁ። ደላላዬ እንደምንም ተሯርጦ ወደ ዱባይ ላከኝ። እየደከመኝ በጣም እየደከመኝ አረብ ሀገር መሄድ መስራት ሳልፈልግ በግድ ሄድኩኝ። ዱባይ በመጣሁ በወሬ ቤተሰብ ሁሉ ደውይለት አናግሪ ሲሉኝ ደወልኩለት። 100,000 ብር ላኪልኝ አለኝ። ለምን ስለው ጓደኞቹ ሁሉ ሞተር ይዘዋልና ሞተር መግዣ ላኪልኝ አለኝ። በአንድ ወር እንዴት ነው 100,000 ብር የማገኘው አልኩት። ላኪልኝ እያለ መጨቃጨቁን ልክ እንደ በፊቱ ተመለሰበት። እኔ ሁሉንም ነገር ችዬ ያዋራሁት ይሆንኝ እንደው ብዬ ነበር። እሱ ግን አላማው ሌላ ነው። ያንን 100,000 ብር ካላክሽልኝ እያለ ጭቅጭቁን ቀጠለ። ከአቅሜ በላይ ሆነ። በጣም ከአቅሜ በላይ ሲሆን እኔ ፍታኝና ሌላ ይሄንን የምታሳካልህ ይሄን ፍላጎትህን የምታሟላልህ አግባ አልኩት። ይህንን ባልኩት በሁለተኛ ወሩ አገባ። የለፋሁበት የደከምኩበት ቤቴ ውስጥ አስገባት። ልብሴን ብቻ አውጥቶ ለእህቴ ባልወርሮ
ማንም ሳይሰማ ሳይመክርበት ከቤት ንብረቴን እንኳን ሳላወጣ ኒካሽን አወረድኩልሽ ብሎ አገባ። እየቆየ ቤቱንም በራሱ ስም አድርጎ ሸጠው። ከኔው ግን ማንም ምንም አላለውም። ሁሉንም በመብቱ ነው ያደረገው። አልሐምዱሊላህ ተወከልቱ አላህ ብዬ ሁሉንም በሰው ሀገር በስደት ሆኜ ቻልኩት። ሁሉንም ነገሬን የለፋሁበትን የደከምኩበትን አጣሁ። ከዚህ በኋላ 3 ዓመቴ ወንድ ማየት አስጠልቶኛል። ሁሉም እሱን ነው የሚመስሉኝ። ትዳር እንኳን ሲመጣልኝ ወንድ መቅረብ አልቻልኩም። እሱን ነው የሚመስሉኝ። ህይወትን መቀየር አለብኝ፣ ያሳለፍኩትን ታሪክ መቀየር አለብኝ ብዬ ስወስን የሚያፈቅር ልብ አጣሁኝ። ልቤ አላፈቅርም አለኝ። አሁን ላይ በቤተሰብ ትዳር መጣልኝ። ግድ ካላገባሽ እያሉኝ ነው። እኔ ለወደው ልቀበለው አልቻልኩም። ቤተሰብ ደግሞ የድሮውን ስላዩ ይህ አይጎዳሽም፣ የኛው አካባቢ ቅርብ ሰው ነው፣ የምናውቀው ታዋቂ ሰው ነው እያሉ ሁሉን ነገር ጨርሰዋል። እኔ ደግሞ ሀገር ልገባ 1 ወር ብቻ ነው የቀረኝ። ለትዳር ምንም ፍላጎት የለኝም። ባያወራኝ ደስተኛ ነኝ። ሲያወራኝ ብሎክ ነው የማደርገው። የወንድ ድምፅ ባልሰማ ፍላጎቴ ነው። ብሎክ ስለማደርገው ቀጥታ ደውሎ ለምኖ ያናግረኛል። እኔ ለፍቅር ምንም ቦታ የለኝም እለዋለሁ፣ አልወድህም እለዋለሁ። ምን ማድረግ አለብኝ? ኡስታዝ መፍትሄ ስጡኝ። ተወከልቱ አለላህ ብዬ ሁሉን ነገሬን ለአላህ አድርጌ ሳበቃ ከሰርኩ። ዛሬ ላይ በቤተሰብም ቢመጣ ልቤ ሊቀበለኝ አልቻለም። ለዘመናት ከውስጥ ያላወጣሁትን ታሪኬን ዛሬ ተነፈስኩት። ምን ማድረግ አለብኝ? ኡስታዝ መፍትሄ ስጡኝ ትላለች ባለ ታሪካችን። ውድ የዩቲዩብ ቤተሰቦቻችን እናንተም እስኪ መፍትሄ ይሆናል ያላችሁትን ነገር ኮሜንት ላይ አስቀምጡልን። ጀዛኩሙላሁ ኸይረን እህቶቻችን፣ አላህ ከክፉ ላይ ይጠብቃችሁ። ያገኛችሁትን ወንድ ሁሉ አትመኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።